ስንቱን የተጨነቀው ስንቱን ነው ያስጨነቀው። የሚመክረው የለምና ነው። ጋይስ ኤሪክሰን የሚባል ሰውዬ ለምንድን ነው ጫማ የማይሰቅለው? ልክ እንደነ ሃዛርድ ገና በልጅ ወጣት እያሉ ማለት ነው ጫማ እንደሰቀሉት እሱም ምን አለበት ጫማ ቢሰቅል? ተመልከቱ በ2020 እንዴት እንዳጋጠመው ማለት ነው። ይሄ መቼም ታስታውሱታላችሁ። ዛሬ 5 ዓመት 6 ዓመት በፊት ልክ እንደዚሁ እየተጫወተ ነበር ሜዳ ላይ ወድቆ የቡድን አጋሮቹን አሰልጣኙ እንዲሁም ሚስቱም ነበረች። ከዚያ አልፎ የደጋፊዎቹን እነዚህ የራሱ ደጋፊ ብቻ ሳይሆን የሁሉንም ኳስ አፍቃሪ ነበረ ልብ ያስደነገጠኝ ነበር። እሱ አልበቃ ብሎት አሁን ደግሞ በ2026 እንደምትመለከቱት ድጋሚ ሜዳ ላይ ወደቀ። ስንቱን የተጨነቀው ስንቱን ነው ያስጨነቀው። የሚመክረው የለምና ነው። ለምን በቃ ጫማ አይሰቅልም? ለምንድን ነው ሰው የሚያስጨንቀው? ወይኔ ኤሪክሰን